አስቡት፣ ቤታችሁን ትታችሁ ለጥቂት ዓመታት ቆይታችሁ ተመልሳችሁ ስትመጡ ምንም ነገር የለም። ሁሉም ነገር ጠፍቷል። አንድ ቃል ብቻ በዛፍ ላይ ተቀርጾ ቀርተዋል። ቃሉም ኪሮአቶአን የሚል ሚስጥራዊ ቃል ነው። በ1587 ዓ.ም 100 ሰዎች ሮንኮ ኮሎኒ ወደሚባለው ምድር አዲስ ሕይወት ለመጀመር ሰፈሩ። እናም ኑሯቸውን ጀመሩ። ከዕለታት አንድ ቀን መሪያቸው ጆን ዋይት ምግብ ለማምጣት ወዲያው እንደሚመለስ አሳውቋቸው ወደ እንግሊዝ ጉዞ ጀመረ። ነገር ግን እሱ በሄደበት ሀገር ጦርነት ስለተነሳ ወዲያው መመለስ ስላልቻለ 3 ዓመት ለመቆየት ተገደደ። ከዛ ቆይታው በኋላ በመጨረሻም ወደ ሀገሩ ሲመለስ ያገኘው ነገር እጅግ በጣም አስደንጋጭ ነበር። መንደሩ ባዶ ነበር። ሰው የለም። ምንም ምልክት የለም። አንድ ቃል ብቻ በዛፍ ላይ ተቀርጾ ተገኘ። እሱም ኪሮአቶአን የሚል ሚስጥራዊ ቃል ነበር። እስከ ዛሬ ማንም ምን እንደተፈጠረ አያውቅም። ሰዎቹ የት ገቡ? ሬሳ የለ። ጦርነት እንደተነሳ ምንም የሚያሳይ ምልክት ነገር የለ። የተፈጥሮ አደጋ አልተከሰተም። አልተሰደዱም። ምን ዋጣቸው? እስከ ዛሬ ድረስ ሚስጥር ሆነው ቀርተዋል። እናንተ ምን የተከሰተ ይመስላችኋል? ሐሳብ አስተያየታችሁን በኮመንት ላይ አጋሩን። ይህ እውነተኛ አስገራሚ ታሪክ ነው። እንደዚህ አይነት እውነተኛ አስገራሚ ታሪኮችን መስማት የሚያስደስቶት ከሆነ ቻናሉን ሰብስክራይብ ያድርጉ።